በስልካችሁ ብቻ ገቢም ከፈለጋችሁ ወጪም ከፈለጋችሁ ማዘዝ ትችላላችሁ ማለት ነው። ምንም አይነት ወረቀት መጻፍ አይጠበቅባችሁም። የገቢ ወረቀት የወጪ ወረቀት መጻፍ ቀርቷል ብሏል አዋሽ ባንክ። በሞባይል ባንኪንግ ብቻ ወጪ ጀምሯል ማለት ነው። እዚች ጋር ብቻ እዚህ በስልካችን ላይ ብቻ በሞባይል ባንኪንግ ወጪ ማድረግ ገቢ ማድረግ እንችላለን። ሰላም ውድና ተከበራችሁ የቻናሌ ቤተሰቦች ሁሉ ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት በጣም የሚገርም ቡም ይዤላችሁ መጥቻለሁ። አዋሽ ባንክ ላይ ሄዳችሁ ከዚህ በኋላ ገቢ ወጪ ወረቀት ፎርሙን መጻፍ አይጠበቅባችሁ ማለት ነው። አዋሽ ባንክ ያልተለመደለት ልምድ የተባለለት የቴክኖሎጂ አገልግሎት ለደንበኞቹ ሰሞኑን ይዞ ብቅ ብለዋል። እሱም ምንድነው ብትሉኝ ገቢ ወጪ ማድረጊያ አፕሊኬሽኑ ላይ ካልሆነ በዩኤስኤስዲ ስትጠቀሙ በስልካችሁ ብቻ ገቢም ከፈለጋችሁ ወጪም ከፈለጋችሁ ማዘዝ ትችላላችሁ ማለት ነው። ምንም አይነት ወረቀት መጻፍ አይጠበቅባችሁም። ውድና የተከበራችሁ የቻናል ቤተሰቦች አሁን ዛሬ አንድ በአንድ ስቴፕ ባይ ስቴፕ የማሳያችሁ ይሆናል ማለት ነው። አሁን እኔ በአዋሽ ብር ፕሮ ገብቻለሁ። አዋሽ ብር ፕሮ ከሌላችሁ አዋሽ ብር ፕሮን ማውረድ ትችላላችሁ። አዋሽ ብር ፕሮ አውርዳችሁ ስትገቡ የመጀመሪያ ገጹ ይህንን ይመስላል ማለት ነው። የመጀመሪያ ገጹን እንደዚህ ስትገቡ ያመጣልናል። ትራንስፈር ባይ ኤርታይም መርቻንት ፔመንት እንዲሁም ቢል ፔመንት ኤሌክትሪክ ቢልስ አዋሽ ለሁሉም ስኩል አውት ካሽ አውት ብራንች ሰርቪስ እንደዚህ የሚሉ ሌሎችም አገልግሎቶች አሉ ማለት ነው። እናንተ ምንም አይነት ወጪ ወረቀት ሳትጽፉ ገቢ ለማድረግም ከፈለጋችሁ የገቢ ወረቀት ሳትጽፉ ጊዜያችሁን ሳታጠፉ በሞባይል ባንኪንግ ብቻ ገቢ ወጪ ማዘዝ ትችላላችሁ ማለት ነው። ስቴፕ ባይ ስቴፕ ላሳያችሁ ማለት ነው። እዚች ጋር እሺ እንደዚህ ስንገባ እነዚህን ስናልፍ ከዚህ በታች ወደ ታች ወረድ ስንል ከአዋሽ ለሁሉም ከሚለው በታች በኩል ብራንች ሰርቪስ የሚል ሰሞኑን አድ የተደረገ ሲስተም አለ። ይሄንን ክሊክ እናደርገዋለን ማለት ነው። ገቢ ማንኛውም ገቢ ወጪም ለማድረግ ከፈለጋችሁ እቺን መጠቀም ትችላላችሁ ማለት ነው። ወደ ታች ሳብ ስናረግ እንዲህ ይመጣልናል። ብራንች ሰርቪስ የሚለውን እንነካዋለን፣ ክሊክ እናደርገዋለን ማለት ነው። እሺ እንደዚህ ነክተን ክሊክ አድርገን ስንገባ ሁለት ኦፕሽኖች እዚች ጋር ያመጣልናል ማለት ነው። ጓደኞቼ ሁለት ኦፕሽን ያሳይልናል ማለት ነው። እዚህ ጋር ሁለት ኦፕሽኖችን መጠቀም በእነዚህ በሁለቱ ኦፕሽን ብራንች ልነድ በአቅራቢያችን በሚገኝ በቅርንጫፉ ልነድ እንችላለን። ካሽ ዲፖዚት ስናደርግ ማለት ነው። ገቢ ለማድረግ ከርን ካሽ ዲፖዚት ይመላል መጀመሪያ ላይ፣ ሁለተኛ ላይ ወጪ ለማድረግ ከፈለግን ዊዝድሮ ካሽ ይመላል። ከነዚህ ከሁለቱ አማራጮች መጠቀም እንችላለን ማለት ነው። ለምሳሌ እኔ ገቢ ለማድረግ ፈለኩ ልበላችሁ። ገቢ ለማድረግ ከፈለኩ እኔ እዚች ጋር አለች መጀመሪያ ላይ ካሽ ዲፖዚት የሚል አለ። ገቢ ለማድረግ ሄርኩ ማለት ነው። ከዛን ክሊክ እናደርገዋለን ገቢ ለማድረግ ከፈለግን ማለት ነው። ምንም አይነት ወረቀት ሳንጽፍ እሺ። ከዛን በመቀጠል አካውንታችን እንዲያመጣልናል አማውንት ይጠይቅልናል። እኔ 25000 ገቢ ለማድረግ ፈልገዋለሁ። ብሩን ይዤ ሄጃለሁ ማለት ነው። ምንም ወረቀት መጻፍ ሳይጠበቅብኝ እንደዚሁ በሞባይል ባንኪንግ በአዋሽ ባንክ በሞባይል ባንኪንግ ገቢ አደርገዋለሁ ማለት ነው። እዚች ጋር ሶርስ ኦፍ ፋንድ የገቢ ምንጫችን ይጠይቅልናል። ከዛን የፈለጋችሁትን ፊደልን መጻፍ ትችላላችሁ። የፈለጋችሁትን መጻፍ ትችላላችሁ። ካሽ ብዬ እኔ ጽፋለሁ። የፈለኩትን ፊደል ነክቼ አልፋለሁ ማለት ነው። እናንተም እንደዚህ ነክታችሁ ማለፍ ትችላላችሁ። ከዛ በኋላ ምን ያመጣልናል? ኮንቲኒው የምትል አለች እዚች ጋር ገቢ ለማድረግ ይሄንን ብቻ ነው የምትጠየቁት ማለት ነው። ከዛን ኮንቲኒው የሚለውን ክሊክ እናደርጋለን። እሺ ጓደኞቼ የመጨረሻ ስቴፕ ላይ መተናል። ክሊክ ስናደርግ እንደዚህ ምን ይጠይቀናል? ፒን
ኢንተር እንድናደርግ ምስጢር ቁጥራችን ኢንተር ፒን ነምበር ይላል። ምስጢር ቁጥራችን እንድናስገባ ይጠይቀናል ማለት ነው። ከዛን ምን እናደርጋለን? የምንጠየቀውን የምንጠቀመውን ፒን ነምበር እናስገባዋለን። እኔ የራስን አስገባው፣ እናንተም የራሳችሁ ታስገባላችሁ። እሺ ጓደኞቼ የመጨረሻ ስቴፕ ላይ መተናል። ይሄንን ሰክሰስፉሊና አውቶራይዜሽን ኮድ ይሰጠናል ማለት ነው። ባለ 6 ዲጂት እዚች ጋር የሚታዩዋትን ማለት ነው። እዚች ጋር የሚታዩዋትን 44 12 17 የኔ አውቶራይዜሽን ኮድ ነው። ከጥቂት ደቂቃ በኋላ ኤክስፓየርድ የሚሆን ነው። ከዛ በኋላ እንደዚህ ካመጣ በኋላ ምን እናደርጋለን? ፊት ለፊት የተቀመጠው ቴለር አለ። ለቴለሩ ለአንድ ቴለር እንሰጠዋለን ማለት ነው። ከዛን ምን ይጠይቃሉ? ስልክ ቁጥራችን ይጠይቃሉ። ስልክ ቁጥራችን በትክክል እነግራለን። የአውቶራይዜሽን ኮዱን እነሱ ያስገባሉ። እዚህ ጋር ስክሪኑ ላይ ይመጣልን ማለት ነው። እሱን ሳንሳሳት በጥንቃቄ ካስገቡ በኋላ ምን ያደርጋል? ቀጥታ ወደ አካውንታችን ብሩ ዲፖዚት ይሆንልናል ማለት ነው። ጓደኞች በጣም በጣም ወሳኝ ያልተለመደለት እየተባለለት የቴክኖሎጂ አገልግሎት ነው አዋሽ ባንክ ለደንበኞቹ ይዞ የመጣው ማለት ነው። አሁን ገቢውን አሳይቻችኋለሁ። ወጪውን ደግሞ ወደ ኋላ ተመልሼ ማሳያችሁ ይሆናል ማለት ነው። አሁን በአዋሽ ባንክ በአዋሽ ብር ፕሮ ገብተናል። አዋሽ ብር ፕሮ ገጽ ስንገባ ይሄንን ገጽ ይዟል ማለት ነው። ይሄንን ገጽ ነው የመጀመሪያ ገጹ። ታች እዚህ ጋር መጀመሪያ ላይ እንዳሳየኋችሁ እዚች ጋር ብራንች ሰርቪስ የሚል እንጠቀማለን አሁንም ማለት ነው። ወጪ ለማድረግ ማለት ነው። ገቢውን ኦሬዲ አሳይቻችኋለሁ። ወጪ ለማድረግ ክሊክ እናደርጋለን በላዩ ላይ። ከዛን እዚች ጋር መጨረሻ ወደ ታች አካባቢ በሁለተኛ እንትኑ ላይ በሁለተኛ ኦፕሽን ላይ ዊዝድሮ ካሽ የሚላለ ካሽ ወጪ ለማድረግ ከፈለግን ያለ ምንም ቲኬት ሳንጽፍ በዚህ ወጪ ማድረግ እንችላለን ማለት ነው። ክሊክ እናደርጋለን በላዩ ላይ። ክሊክ ካደረግን በኋላ ቅድም አማውንትና የገቢ ምንጭ ሶርስ ኦፍ ፋንድ ነበር የጠየቀው ገቢ ላይ። አሁን ምንም አይነት ሶርስ ኦፍ ፋንድ አይጠይቅም። አማውንት ብቻ እናስገባዋለን ማለት ነው። እዚህ ጋር ማውጣት የሚችሉት ብሔራዊ ባንክ የፈቀደልን ሊሚቱን እንዳትረሱ ማለት ነው። 50 ሺህ ብርና ከዛ በታች ነው ማውጣት የምንችለው ማለት ነው። አያችሁ 50 ሺህ ብርና ከዛ በታች፣ ከዛ በላይ ማውጣት አይቻልም፣ አይፈቀድም። ለምን? ብሔራዊ ባንክ የፈቀደልን ለአንድ ሰው 50 ሺህ ብር ብቻ ስለሆነ እኔ 50 ሺህ ብር አውጥቼ ላሳያችሁ ማለት ነው። 50 ሺህ ብር ለማውጣት ፈለኩ። ከዛ በኋላ አማውንቱን ካስገባ በኋላ ምን አደርገዋለሁ? እዚች ጋር ኮንቲኒው የምትላለች ኮንቲኒው ባላንሱን ካስገባን በኋላ ኮንቲኒው የምትለውን ክሊክ እናደርጋለን። ኮንቲኒው እንላለን። ወደ የሚቀጥለው ስቴፕ ይወስደናል ማለት ነው። እሺ ጓደኞቼ የመጨረሻ ስቴፕ ላይ ቅድም እንዳሳያችሁ ገቢ ላይ እንዳሳያችሁ እዚህ ጋር ኮንፈርሜሽን ኮድ እንዲላክልን እዚህ ጋር ምስጢር ቁጥራችን ይጠይቀናል ማለት ነው። አውቶራይዜሽን ሪከርድ ያደርጋል በምስጢር ቁጥራችን። እኛም የምንጠቀመው ትክክለኛ ምስጢር ቁጥራችን እናስገባዋለን እዚህ ጋር ማለት ነው። እዚህ ጋር ምስጢር ቁጥራችን ባለ 4 ዲጂቱን እናስገባዋለን። ካስገባን በኋላ ውዶች ቀጥታ አውቶራይዜሽን ኮድ ይሰጠናል። እኔ የራስን ምስጢር ቁጥር አስገባለሁ። እናንተም እንደዚህ ሄዳችሁ ያለ ምንም ቲኬት ወጪ ማድረግ ከአዋሽ ባንክ ይቻላል ማለት ነው። እሺ ከዛን እንደዚህ ስታስገቡ እኔ አሁን 50 ሺህ ብር የሚሆን በቂ ባላንስ ስለሌለኝ እንደዚህ አለኝ ማለት ነው። ቀጥታ 50 ብር እንለዋለን። ከዛ በኋላ አውቶራይዜሽን ኮድ አስገብተን ቀጥታ ቅድም የመጀመሪያ ላይ እንዳየነው ቀጥታ የአውቶራይዜሽን ኮድ ይሰጠናል ማለት ነው። እንደዚህ እየገባችሁ ውዶች መጠቀም ትችላላችሁ። አዋሽ ባንክ አንደኛ ባንክ ነው። ሰሞኑን በጣም ቡም ነው። ይሄ ምንም አይነት ቀን ሄዳችሁ መጠየቅ
ወረቀት እየጻፋችሁ ጊዜያችሁን ማባከን ቀርቷል። አዋሽ ባንክ ላይ እየገባችሁ በቃ በሞባይል ባንኪንግ ውጭም ሆናችሁ በር ላይም ሆናችሁ በቅርበትም በሩቅም ሆናችሁ ወጪ ገቢ ማዘዝ ትችላላችሁ። ሄዳችሁ ለቴለሩ ለፊት ለፊት መስኮት ላይ ላለው ለቴለር የተሰጠንን ቅድም የላከልንን አውቶራይዜሽን ኮድ እንሰጠዋለን። ስልክ ብቻ ይጠይቃሉ። ቀጥታ ወጪም ገቢም ማድረግ ይቻላል በአዋሽ ባንክ። እሺ ጓደኞቼ እንደዚህ ገብታችሁ መጠቀም ትችላላችሁ። እንደዚህ ያሉ በጣም ወሳኝ የሆኑ መረጃዎችን በዚህ ቻናል ላይ መለቅላችሁ ቻናል ስለሆነ ቻናሉን ሰብስክራይብ ማድረጋችሁን እንዳረሱ። ሌሎች ለእህት ወንድሞቻችሁ መረጃው እንዲደርስ ላይክ ሼር ማድረጋችሁን እንዳትረሱ እያልኩኝ በሌላ ቪዲዮ በሌላ ትምህርት በሌላ ቁም ነገር አዘል ተመልሰን እስከምንገናኝ ቸር ሰንብቱ። ሰላማችሁ እንደ ዓለም እንደ ምድር አሸዋ በዛ ትበል እያልኩኝ እኔ ከዚሁ እሰናበታለሁ። በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ቻው ባይ